የእግዚአብሔርን ቃል እንሰማለን። እጅጉኑ በቲክቶክ መንደር አነጋጋሪ የሆነው ወንጌልን በኢትዮጵያውያን ወታደሮች መካከል በታላቅ ጸጥታ ቃሉ ብቻ ሲነገር እና ለተለያቸው ወዳጅ በአንዳች እንዳያዝኑ እና አጽናኝ የሆነውን መልእክት ከመጽሐፍ ቅዱሳችን ከተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ባለው በመመስረት አባታችን ወንጌልን ሲያስተላልፉ ተደምጠዋል። ታዲያ ይህንን ቪዲዮ የተመለከቱ የክርስቲያን ወይንም በጌታችን ያመኑ እና የዳኑ እጅጉኑ እንደተደሰቱ እንዲሁም ያላቸውን አድናቆት በሐሳብ መስጫ ሳጥን ስር ላይ በብዙ ደስታ ሲያስተላልፉ እየተመለከተው ጉዳይ ነበረ። እንግዲህ ይህንን ቪዲዮ እኛም ለእናንተ ይዘንላችኋል። ቪዲዮንም የምትመለከቱት ይሆናል። ሁላችንም እንደምናውቀው ወንጌል ወደ ሀገራችን ኢትዮጵያ ሲገባ አባቶቻችን እጅጉን ዋጋን የከፈሉበት እንዲሁም ዛሬ ላለበት ደረጃ መስዋዕትን በመሆን መሰረትን የጣሉበት እንደሆነ ይታወቃል። ታዲያ ትላንትና ኢየሱስ ያድናል ለማለት ስጋት በሆነበት ሀገር ዛሬ ግን በሙሉ ድፍረት የኢትዮጵያ ወታደሮች ባሉበት ወንጌልን መናገር በእውነቱ ይህ የእግዚአብሔር ጸጋ እንጂ በሰዎች ኃይል አይደለም። እስኪ የአባታችንን ቪዲዮ ተከታትለን እንመለስ። የእግዚአብሔርን ቃል እንሰማለን። መጽሐፍ ቅዱስ ሲናገር በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ያለውን ቃል አነበዋለሁ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለንና ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታ በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ በርሳችሁ በዚህ ቃል ተጽናኑ ይላል። እንግዲህ ቪዲዮውን እንደተመለከታችሁት ነበረ። ይህ ቪዲዮ እጅጉኑ በቲክቶክ መንደር መነጋገሪያና ብዙ ሰዎች ሐሳብና አስተያየቶቻቸውን እንዲሁም ደግሞ በአማኞች ዘንድ እጅጉኑ መነጋገሪያ የሆነ ቪዲዮ ሆኖ ቀጥሏል። ብዙ ሰዎችም ሐሳብና አስተያየቶቻቸውን እየሰጡበት የሚገኝ ቪዲዮ ነው። እንዲሁም ደግሞ ብዙ ላይኮችን እየሰበሰበ በቲክቶክ መንደር ላይ መነጋገሪያ የሆነ ቪዲዮ ሆኖ ቀጥሏል። እንደሚታወቀው ሁላችንም እንደምናስታውሰው አባቶቻችን እጅጉኑ ዋጋ የከፈሉበት ወንጌል ብዙ መመታት፣ ብዙ መሰቃየት እንዲሁም እንግልትና እስከ መሰደድ ያደረሳቸው ወንጌል ዛሬ ላይ በሀገራችን ኢትዮጵያ ላይ በእጅጉኑ ሰፍቶ እና ብዙዎችም ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉበት ሀገር ላይ እንዳለን ይታወቃል። እንግዲህ ትላንትና ለማይመስል ሁኔታ ላይ የተራመዱት አባቶቻችን ዛሬ ግን በማይገመት ሁኔታ ባልተጠበቀ እግዚአብሔር ረድቶት ይህ ወንጌል ሰፍቶና ብዙ ሰዎች ጋር ደርሶ እየተመለከትን እንገኛለን። እንግዲህ በዚህ ቪዲዮ ላይ እጅጉኑ የተደሰታችሁ እንዲሁም ደግሞ በቪዲዮ ላይ ልዩ የሆነ ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስፈሩልን እንላለን። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበር። እንግዲህ በሌላ ቪዲዮ እስክንመለስ ድረስ ለይሳኮር ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃዎች በፍጥነት እንዲደርሳችሁ እና እንደነዚህ ለየት ያሉ ቪዲዮዎችም እንዲመጡላችሁ ከወደዳችሁ ይህንን ቤት ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። የደውል ምልክትንም በመጫን መረጃዎች በፍጥነት ይደርሳችሁ እያለን ለወዳጅ ለዘመዶቻችሁ ማጋራት ከወደዳችሁ ቪዲዮውን ላይክ እንዲሁም ሼር በማድረግ ለብዙ ሰዎች ያርሱት እንላለን። ለዛሬ ያዝንላችሁ ይህንን ይመስል ነበር። በቀጣይ በአዲስ ቪዲዮ እንዲሁም በአዲስ መረጃ እስክንገናኝ ድረስ ቸር ሰንበቱ እያልን እኛ ከወዲሁ ተለየናችሁ።